የሰው ልጅ ሰርቫይቭ የሚያደርገው በሁለት ሌቭል ነው። የመጀመሪያው ፊዚካል ሌቭል ሲሆን ሁለተኛው ደግሞ ሳይኮሎጂካል ሌቭል ነው። በፊዚካል ሌቭል ሰርቫይቭ ለማድረግ ምግብ፣ ልብስ፣ መጠለያ ያስፈልገዋል ሰው ልጅ። በሳይኮሎጂካል ሌቭል ሰርቫይቭ ለማድረግ ግን የህይወት ዓላማ ነው የሚያስፈልገው ወይም ሚኒንግ ነው የሚያስፈልገው። ስለዚህ ዛሬ የምነጋገረው የህይወት ዓላማችን እንዴት ማግኘት እንችላለን፣ how can we find our purpose ስለሚለው ሀሳብ ይሆናል። የቻናሉ አዲስ የሆናችሁ ብስራት ይባላል። አራተኛ ዓመት የህክምና ተማሪ ዲያቆን ፊትነስ ኢንዱስትሪያሊስት ነኝ። ወደ መጨረሻ ድረስ አብራችሁ ነው። ጃፓኖች ለረዥም ዓመታት ከሚኖሩበት ዋነኛ ሚስጥር አንዱ ኢኪጋይ ወይም ደግሞ የመኖር ዓላማቸውን ማግኘታቸው ነው። በጃፓኖች ቋንቋ ኢኪጋይ የሚባል ተርም አለ። ይህም ኢኪ ማለት ላይፍ ነው፣ ጋይ ማለት ደግሞ ሪዝን ማለት ነው። የህይወት ሪዝን ወይም ደግሞ በህይወት የመቆየት ዓላማ ይልሳል። እነሱ ባቸው ዲፌንስ ያደረጉት ጠዋት ላይ የሚነቃበት ምክንያት ይዝ አውር ኢኪጋይ ይላል እና ይህን ኢኪጋይ በማግኘታቸው ለረዥም ዓመታት በስራ ውስጥ በማሳለፍ ደስተኛና ረዥም ዕድሜ ያላቸው ሰዎች ሆነው ለመኖር ችለዋል ማለት ነው። ጃፓኒስ ፒፕል። ቪክተር ፍራንክል ኤ ማንስ ሰርች ፎር ሚኒንግ በሚለው መጽሐፉ ላይ ስለ ሎጎቴራፒ ያወራል። ሎጎቴራፒ ባሉት ሳይኮሎጂካል አፕሮች ነው አባውት ሚኒንግ አባውት ሃው ቱ ፋይንድ ሚኒንግ ኢን ላይፍ ነው። ይህም ቪክተር ፍራንክል የሚባሉት ኦስትሪያን ሳይኪያትሪስት ነው እና እንደ ጂው ዲሰንት እንዳለበት ሰው ብዙ ጊዜያትን በኮንሰንትሬሽን ካምፕ አሳልፏል ማለት ነው፣ በናዚ ኮንሰንትሬሽን ካምፕ እና ከዛ በተመለከተው መሰረት ነው ይህን ሎጎቴራፒ የሚባለውን የሳይኮሎጂካል አፕሮች ፎርሙሌት ማድረግ የቻለው እና ከናዚ ኮንሰንትሬሽን ካምፕ ውስጥ የተመለከተው ምንድን ነው? ያን ሆሎኮስት ሰርቫይቭ አድርገው መውጣት የቻሉ ሰዎች ዘመት ፊዚካሊ ስትሮንግ፣ ፊዚካሊ ጠንካራ የነበሩ ሰዎች አልነበሩም። ራዘር የህይወት ዓላማ የነበራቸው ሰዎች ናቸው። ፐርሰናሊ እራሱም ያንን ሆሎኮስት ሰርቫይቭ አድርጌ መውጣት የቻልኩት የህይወት ዓላማ ስለነበረኝ ነው፣ በህይወቴ ትርጉም ስለነበረኝ ነው ይለናል በማንስ ሰርች ፎር ሚኒንግ በሚለው መጽሐፉ ላይ። ይህን የህይወት ዓላማ የነበረው ሎጎቴራፒ የሚባለው አፕሮች ወይም ኮንሰፕት ላይ ያን ማኑስክሪፕት ላይ መጽሐፍ የነበረ የተነሳሽነት ነው። ያን ለመጨረስ ያን እየጻፍኩ ራሴን ኢማጂን በማድረጌ ፕላስ ደግሞ በራሴ አሳይን በተደረኩት ከዚህ በፊት በተማርኩት አዜትሪን ሳይኪያትሪስት ጓደኞቼን እንዲረጋጉ በመርዳቴ ያ ወቅታዊ የሆነ ፐርፐስ ሰጥቶኛል። ስለዚህ ያን ሆሎኮስት ወይም ኮንሰንትሬሽን ካምፕ ውስጥ የነበረው መጥፎ ጊዜ ሰርቫይቭ እንዳደርግ ረድቶኛል ይላል። ፍሬድሪክ ኒቸም ተመሳሳይ ኮት አለው። ቱ ሊቭ ኢዝ ቱ ሰፈር ኤንድ ቱ ሰርቫይቭ ኢዝ ቱ ፋይንድ ሚኒንግ ኢን ዛት ሰፈሪንግ ይለናል። ስለዚህ ለህይወታችን፣ ለሰክሰስ፣ ለዲሲፕሊን፣ ለየትኛውም ዘርፍ የህይወት ዓላማን ማግኘት ነን ኔጎሽየብል የሆነ ኮንሰፕት ነው። ስለዚህ የህይወት ዓላማችን እንዴት ማግኘት እንችላለን ስንል የህይወት ዓላማችን እንዴት ማግኘት እንችላለን ስንል we have to follow the 4 step framework. the first is ኢኪጋይ ፍሬምወርክ ይባላል። አጠቃላይ the first one is what we love የሚለውን ነገር ማወቅ ነው። የምንወደው ነገር ምንድን ነው? ሁለተኛው ደግሞ what are we good at ምን ላይ ጥሩ ነን? ሶስተኛው ደግሞ what the world needs ዓለም የሚፈልገው ምንድን ነው? the fourth one is what we can be paid for ልንከፈልበት የምንችለው ምንድን ነው? ስለዚህ የአራቱ ኢንተርሴክሽን በመውጣት we can find our ኢኪጋይ። ስለዚህ ለዚህ ፕሮሰስ እንዲረዳን we use artificial intelligence። እኔ ፐርሰናሊ የምጠቀመው ጀሚናይ 2.5 ፍላሽ የሚባለውን ሞዴል ነው። ስቴፕ ባይ ስቴፕ አሳያቸዋለሁ ማለት ነው የራሴን ኢኪጋይ እንዴት ዲስከቨር ማድረግ እንደሚችል። እሺ የመጀመሪያው ብራውዘራችንን እንከፍታለን። ምን ይላል መሰላችሁ? ፕሮምፕቱ ሌትስ ኢምባርክ ኦን ስትራክቸርድ ጆርኒ ቱ ዲስከቨር ማይ ኢኪጋይ ኦር ማይ ሪዝን ፎር ቢንግ አይ ዋንት ዩ ቱ አክት አስ ማይ ጋይድ asking me questions one at a time, strictly following the 4 components of Ikigai diagram: what I love, what am I good at, what I can be paid for, what the world needs. Wait for my answers for each questions before proceeding to the next one and help me synthesize my answers as we go ይላል። እቺን ፕሮምፕት ነው የምታስገቡለት። ከዛ በኋላ ጥያቄዎችን ስቴፕ ባይ ስቴፕ ይጠይቃቸዋል ማለት ነው። ፈርስት ኮምፖነንት ዋት አይ ላቭ። ስለዚህ ምን የምትወዳቸውን አክቲቪቲዎች ንገረኝ እያለኝ ነው። ስለዚህ እኔ የምወዳቸው አክቲቪቲዎች ምንድን ናቸው? ዋት አይ ላቭ። እሺ አይ ላቭ ሪዲንግ፣ ለርኒንግ ቲንግስ፣ exercising and challenging myself.
አልኩት። ዘሌን ስፔሊንግ ያለ ነው ቨርቲካል ማኔጅ። እሺ ወደ ሁለተኛው ስቴፕ ደግሞ ዋታማይ ጉዳት ጥሩ የሆንኩበት ምንድን ነው ይላኛል። እስቲ ሰዎች ከሚነግሩ ወይም አንተ ካየው ኦብጀክቲቭ እያለኝ ነው። እሺ learning and remembering easily, discipline and achieving goals. ዜሮስ ስፔሊንግ ላይ ቶሎ ማሳየት ስለፈለኩ። እሺ ስለዚህ ዋት አይ ላቭ ዋታማይ ጉዳት ቢሆን፣ ስለዚህ ሶስተኛው ኩዌስችን ነው ዋት አይ ካን ቢ ፔድ ፎር ልትከፈልበት የምትችለው በሚለው ሊሆን ይችላል እያለኝ ነው። ስለዚህ አዝ ኤ ሜዲካል ስቱደንት ሜዲሲን because I am for the med student YouTube channel, personal brand, digital products አልኩት። እሺ ስለዚህ አሁን ዘራስ ኩዌስችን ብቻ ነው የሚፈልግ ማለት ነው። ከዛ ኢች ጌም ራሱን እንደዚህ ያደርግልኛል። እሺ ዜር ስትሮንግ ሊስት ምናምን እያለ ነው። እሺ ቫሊዴት እያደረገኝ ነው ማለት ነው። ዘ ኮምፖነንት ፎር ላይ ዋትስ ዘ ወርድ ኒድስ ይላል። አለም የሚፈልገው ነገር ምንድን ነው አንተ ሞራሊ ብለህ የምታስበው ነገር ይላል። ስለዚህ I want to create an impact in the world by showing how to thrive holistically and how to live a balanced life, not being good at one area and suffer the other. ነገር ማሳየት ፈልጋለሁ። that is my impact ማስበው ነገር ስፈልጋለሁ። ስለዚህ the last question is በኋላ ይጠይቀኛል። ኢንተርኔቱ ትንሽ የዘገየ ይመስላል። እሺ ዘሲንተስ ኳሊቲ ጋር እየመጣ ነው። ማይ ፖቴንሻሊቲ ጋር ምን ይላል? using your discipline and advanced learning ability to create educational systems, content frameworks ይላል። digital products with personal brand that teach and motivate others how to systematically achieve goals and thrive across all aspects of their life, health, career, personal development without sacrificing balance ይላል። ስለዚህ this is my ኢኪጋይ ወይም ደግሞ የመኖር ዓላማ ይሄ ነው ማለት ነው። ስለዚህ እናንተም ተመሳሳይ ስቴፕ መጠቀም የራሳችሁን ህይወት ዓላማ ዲስከቨር ማድረግ ትችላላችሁ። ቪዲዮ እስከመጨረሻው ስለተከታተላችሁ አመሰግናለሁ።